ስንቶቻችሁ እነዚህ ሰዎች የሌላ እምነት ተከታዮች መሆናቸውን ታውቃላችሁ? እነዚህ ሰዎች መንፈሳዊ የሚመስሉ ነገር ግን መንፈሳዊ የሆኑትን የሚገሉ፣ የሚያስገድሉ፣ የሚያፈናቅሉ፣ የሚያዘርፉ በመንፈሳዊ ካባ ተሸፍነው ስጋዊ ስራቸውን የሚሰሩ የመንግስት የሲአይኤ የሞሳድ ኤጀንቶች ወይም ሰላዮች ናቸው። ለዚህ ማሳያ ለሚመሩት ምዕመን ወይም ህዝብ ምንም ስሜት የሌላቸው መሆኑ። ሁለተኛ ምዕመኑንና ቤተክርስቲያኗን ከላኳቸው ጋር ሆነው ለማጥፋት አጥብቀው መተባበራቸው። ሶስተኛ ከቤተክርስቲያኗ ጠላቶች ጋር ስልታዊ መተባበርና አንድነት ማሳየት። አራተኛ በዳር ሀገር ለሚታረዱ፣ ለሚፈናቀሉ፣ ለሚዘረፉ፣ ለሚታረዱ ኦርቶዶክሳውያን ሰምቶ እንዳልሰማ አይቶ እንዳላየ በመሆን ከጠላቶች ጋር አጋር ሆኖ በማሳየት። አምስተኛ ኦርቶዶክሳውያን እንዳይደራጁ፣ አንድ እንዳይሆኑ ምዕመኑን በአደንዛዥ ትምህርታቸው ማደንዘዝ። ስድስተኛ ቤተክርስቲያኗን በቀጥታ በማናለብኝነት በመዝረፍና በማስዘረፍ ሌብነታቸውን፣ ዘራፊነታቸውን ለምዕመኑ በግልጽ ማሳየት። ሰባተኛ በጥንት አባቶቻችን ፍኖተ ስርዓት ባለመሄድ የተጣመመውን መንገድ በመምረጥ ቤተክርስቲያኗ እንድትጣመም ማድረግ። እናም ወዘተረፈ ሌላም ምልክቶችን በማየት እነዚህ ሰዎች ኦርቶዶክሳውያን እንዳልሆኑ አረጋግጫለሁ። ለምሳሌ በአርሴ፣ በሐረር፣ በአሰቦት፣ በአዲስ አበባ ወዘተ ስለሚታረዱት ኦርቶዶክሳውያን ግድ የላቸውም። መንኩሰናል ይልኋል። በሚሊዮን የሚቆጠር መኪና ሲነዱ ታያቸዋለህ። እኛ የምንወክለው ሰማያዊውን ነው ይሉናል። ለምድራዊ አጀንዳ ሲያጎበድዱ ታያቸዋለህ። እኛ ተገንዘናል፣ መንኩሰናል ይሉናል። በፍርሃት አጥር ውስጥ ገብተው ተወሽቀው ታያቸዋለህ። ጿሚ ታራሚ ነን ይሉናል። ምዕመኑ ተርቦ እነሱ ግን ጮማ ሲቆርጡ ኬክ ሲባርኩ ታያቸዋለህ። እና እነዚህ እውነት ኦርቶዶክሳውያን ናቸው?